I want to begin by just mentioning a few things that we have to remember in our deen as Muslims. ንግግሩን ለመጀመር ያህል እንደ ሙስሊም በመናደርገው ጉዞና ነገሮችን በመንመለከትበት መንገድ ልናስታውሳቸው የሚገቡ ጥቂት ነጥቦችን ማንሳት ፈልጋለሁ። ውስብስብ ለሆኑ ችግሮች ቀላል መፍትሄዎችን መስጠት አንችልም። ይህንን ደግሜ መናገር ፈልጋለሁ። ለውስብስብ ችግሮች ቀላል መፍትሄዎችን መስጠት አንችልም። ለዚህም አንድ ምሳሌ ልስጣችሁ። ከዓመታት በፊት በምዕራብ አፍሪካ ማውሪታኒያ ውስጥ እየተማርኩ በነበረበት ወቅት ከዩናይትድ ኪንግደም የመጣ አንድ ጓደኛዬ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአስፈላጊ በሆነ መንገድ ስለመተከም አጫወተኝ። ሐዲሱ እንዲህ ነው። አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ስለ ድህነቱ አማረረ፣ እርዳታም ይፈልግ ነበር። ነብዩም ሰለላሁ ዐለይሂ ወሰለም በቀላሉ ሰው እንዲረዳው ሊያደርጉ ይችሉ ነበር። ነገር ግን ቤት ውስጥ ያለ ነገር አለ ብለው ጠየቁት። እርሱም ምንም የለኝም ሲል መለሰ። ምንም ነገር የለህም አሉት። አንድ የሸክላ ማሰሮ አለኝ አለ። ማሰሮውን አምጣ አሉት። ማሰሮውን አመጣ። ከዚያም በመስጂድ ውስጥ ለሐራጅ አቀረቡት። ለዚህ ማሰሮ 1 ድርሃም የሚሰጠኝ ማን ነው? 2 ድርሃም የሚሰጠኝ ይሳሉ። እርሳቸውም ያሉት ግብአት እንዳለው ያስተማሩ ነበር። ማሰሮን በሐራጅ ከሸጡት በኋላ የመጥረቢያ ብረት ያለው ማን ነው ብለው ጠየቁ። አንዱ እኔ አለኝ አለ። እርሳቸውም በ2 ድርሃም ገዙት። አሁን ያሉትን ግብአቶች ወደ መጥረቢያ ብረት እንዴት መቀየር እንደሚቻል እያሳዩት ነበር። በመከተልም የእንጨት ዘንጉን አምጡልኝ አሉት። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸው የእንጨት ዘንጉን ከመጥረቢያ ብረት ጋር ገጠሙት። ከዚያም ለሰውየው ሰጡትና አሁን ወደ ተራራው ሂድና እንጨት ፈልጣሉት። ይህ በጣም ጥልቅ ትርጉም ያለው ሐዲስ ነው። ሰዎች ራሳቸውን እንዲችሉ የሥራ ባህል እንዲኖራቸውና ያላቸውን ግብአቶች ለመለየት እንደ ሞዴል ልንጠቀምበት እንችላለን። ይሁን እንጂ ሰዎች ይህንን ሲመለከቱ የዩናይትድ ኪንግደሙ ታሪክ የሚመጣው እዚህ ጋር ነው። ጓደኛዬ እንዳለው አንዳንድ ጊዜ ሰዎች ወደ መስጂድ መጥተው የገንዘብ እርዳታ ሲጠይቁ ሂድና እንጨት ፈልጥ ይሏቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት እንደዚህ ነው። እርሳቸው ይህንን ውስብስብ ችግር አላቃለሉትም። ይልቁንም ሰውየውን በተለያዩ ደረጃዎች ውስጥ መርተውታል። ቆይት ብሎ ሰውየው ተመልሶ ሲመጣና ነብዩም እንዴት ነህ ብለው ሲጠይቁት በገንዘብ ራሱን እንደቻለና በጣም ጥሩ ደረጃ ላይ እንደሆነ ተናገረ። በተመሳሳይ ሁኔታ ስለ ሱስ ስንመለከት ከእምነታችን አንዳንድ ነገሮችን ቀንጅፈን ሂድና እንጨት ፈልጥ እንደሚሉት ሰዎች በቀላል መንገድ ልንፈታው አንችልም። አንድ ጓደኛ፣ ቤተሰብ አባል ወይም የማህበረሰብ አባል ወደ እናንተ መጥቶ በሱስ እየተሰቃየው ነኝ ቢላችሁ መልሳችንን በጣም በማቅለል ሐራም ነው፣ ዝም ብለህ አቁም፣ ወይም ደግሞ እስልምናህን በትክክል ብትተገብር ኖሮ ማቆም ትችል ነበር፣ ተውባ ወይም ንስሐ ብቻ አድርግ፣ መንፈሳዊ ልምድ ይበቃሃል ወይም ቁርአን ብቻ ይበቃሃል ማለት አይደለም። ይህ የእምነታችንን ትክክለኛ ምንነት ማቃለል ነው። ሁላችንም ቤት ውስጥ የነብዩ ሕክምና ወይም ቲብ አልነበዊ የሚል መጽሐፍ ሊኖረን ይችላል። ከዚህ መጽሐፍ ውስጥ የምንያህሉ ነው ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተገኙ ትክክለኛ ትምህርቶች የሚሆኑት? በጣም ጥቂቱ ነው። ጥቂት ሐዲሶች ናቸው። የቀረው ሙስሊሞች ከግሪክ ከህንድና ከፈርስ ሕክምና ጋር በተገናኙ ጊዜ የሰበሰቡት መረጃ ነው። ይህ ከእምነታችን ጋር ይስማማል ብለው ወስደውታል። ዑመር ረዲየላሁ ዐንሁ ኸሊፋ በነበሩበት ወቅት 2 ሰዎችን ወደ ቢዛንቲን ወይም ሮም ልከው ስለ ሕክምና ከሮማኖች የተቻላችሁትን ሁሉ ትመሩ ብለዋቸዋል። ሲመንሱም የተማራችሁትን ሁሉ በቁርአንና በሱና ሚዛን ላይ አስቀምጡ፣ የሚስማማውን እንይዛለን፣ የማይስማማውንም ደግሞ እንተዋለን ብለዋል። እርሳቸው ለሕክምና ቁርአንና ሱና ብቻ ይበጉናል አላሉም። ይልቁንም ሌሎች ሰዎች በሰውነሽ ልምድ የደረሱበትን እንመልከትና በእኛ ሚዛን እንመዝነው ነው። ቲብ አልነበዊም የሚያደርገው ይህንን ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ላይ ማርን ተጠቀሙ ማለታቸውን የሚጠቅሙ ምልክቶች አሉን። ለምሳሌ ምግባቸውን ስታመጣጥኑ ደረቅና ሞቅ ያለውን ተምር ስትበሉ ቀዝቃዛና እርጥብ የሆነውን ዱባ ጋር ብሉ ማለት የምግብ ስርዓትን ማመጣጠን ያሳያሉ። ሙስሊሞችም ይህንን በመሰረት አድርገው በሰፊው ሰርተውበታል። ስለዚህ በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሕይወት ውስጥ ሱስን ሲያክሙ የምናያቸው ምሳሌዎች እንደ ምልክት ሊተከሱ ይገባል። እርሳቸው አቅጣጫውን ያሳዩናል፣ እኛ ደግሞ በዝርዝር ልንተገብረው ይገባል። አንድ ወጣት መስጂድ ወደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ከምንም በላይ የሚወደው ነገር ዝምኑት እንደሆነ ከዓለም ላይ ካለ ከምንም ነገር በላይ እንደሚወደው ተናገረ። ይህንን ሲናገር ለጉራ ሳይሆን ችግር ስላለበት እባክህ ይርዱኝ ለማለት ነበር። በዙሪያው የነበሩት ሰሃቢዎች ዝም በል ስለነዚህ ነገሮች እዚህ አትናገር አሉት። ይህ በመስጂድ ውስጥ ወይም በነብዩ ፊት አይወራም። እንዲህ አይነት ነገር ደብቀው ማለት ሊያገሉትና ሊያሸማምቱ ሞከሩ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን በህደት መሩት። ይህ ነገር ለእናትህ እንዲሆን ይወዳሃል አሉት። አልወድም አለ። ሌሎች ሰዎችም እንደዚሁ ለእናታቸው አይወዱም። በሌላ አነጋገር ያቺ ሴት የማንኛውም ሰው እናት ናት። ለእህትህ ይወዳሃል አሉት። በፍጹም አልወድም አለ። እርሳቸውም ሌሎች ሰዎችም ለእህቶቻቸው አይወዱም አሉት።
እንዲህ ያሉ ስለ ሴት ዘመዶቹ ሁሉ በደረጃ ጠየቁት። ይህ የአነጋገር ሕክምና ወይም CBT አይነት ፕሮሰስ ነው። ሐራም ነው አቁም ብቻ አላሉትም። ሂደቱን ካሳዩት በኋላ ዱዓ አደረጉለት። አንዳንድ ጊዜ ሰዎች ዱዓ ብቻ አድርግ ይቆማል ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም የሰውየውን የሴክስ ሱስ ያከሙት በዚህ መንገድ ብቻ አልነበረም። በመጀመሪያ በአስተሳሰብ ደረጃ እንዲያጠናው አደረጉ። ከዚያም ዱዓ አደረጉለት። ማለት አይምሮአዊና መንፈሳዊ ጎኖችን አጥመው ይዘዋል። በመጋመት ጉዞአችን ውስጥ ይህ አቀራረብ ያስፈልገናል። ይህንንና ሌሎች ሐዲሶችን ብንመለከት ስለ ሱስ የሚቸገሩ የነበሩ የተወጉ ሰሃቢዩ አብዱላህ ረዲየላሁ አንሁ በወቅቱ አልኮል በመጠጣቱ ተቀጥ ነበር። ከተቀጣ በኋላ ግን አንዳንድ ሰሃቢዮች ስም መጥራት ሲጀምሩ ነብዩ ከለከሏቸው። አላህንና መልእክተኛውን ይወዳል አሉ። ይህ ሰው ማን እንደሆነ አታውቁም አሉ። ዶክተር አሪያና የጠቀሱት የሱስ መንፈሳዊ ጎንና በሱስ ውስጥ ያሉ ሰዎች ያላቸውን መንፈሳዊ ጥንካሬ ማየት ያስፈልጋል። ሰዎችን በድርጊታቸው ብቻ መምዘን አይገባም። ለዚህ ነው ሱሰኛ ከሚለው ቃል የምንርቀው። ምክንያቱም አንተ ሱሰኛ አይደለህም። አንተ ሐሳብ፣ ፍቅር፣ ፍርሃት፣ ተስፋ፣ ስሜትና ትግል ያለ ሰው ነህ። ከትግሎች አንዱ ሱስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለእርሱ የሰጡት ምላሽና በማህበረሰቡ ውስጥ የነበረው ተሳትፎ ይህንን ያሳየናል። እነዚህን ታሪኮች አውቃቸው ነበር፣ ነገር ግን ስለ ሱስ ያለኝ ግንዛቤ ያደገው በሂደት ነው። ዶክተር አሪያና እንደጠቀሱት ነገሩን በርህራት መቅረብ አለብን። ርህራት የሚመጣው ደግሞ በመረዳት ነው። በፀሐና በአልኮል ሱስ የሚሰቃዩ ጓደኞችና ቤተሰብ አባሎች ነበሩን። በእናቴ በኩል አንድ አጎቴ በአልኮል ሱስ ምክንያት በሚመጡ ችግሮች ሊበቱ አልፏል። ዶክተር አሪያና የመጨረሻው ውጤት ሞት ሊሆን እንደሚችል ሲናገሩ ይህንን አጎቴ አስታወስኩኝ። አባቴ ከጆርዳንና እናቴ ደግሞ ከሚሲሲፒ ናቸው። ከዚህ አጎቴ ጋር ብዙ ጊዜ እናሳልፍ ነበር። በሱስ ውስጥ ሲያልፍ ሕክምና ሳይገኝና በመጨረሻም ሊበቱ ሲያልፍ ለኔ በጣም ከባድ ነበር። ሊበቱ ማለፉን የሰማሁት የማስተርስ ትምህርቴን ፍተና ለውሰድ ስገባ ነበር። በዚያ ሰዓት ፍተናውን ለውሰድ አልነበረብኝም፣ ግን መግፋት ነበረብኝ። ሐዘኑን ግን በኋላ ነው ያስተናገድኩት። አሁንም ድረስ በሐዘን ውስጥ ነኝ። ስለዚህ ሱስ በአንድ ሰው ላይ የሚያመጣውን ተጽዕኖ አውቃለሁ። ቴነሲ ዊስኪ የሚል ዘመን አለ። ግጥሙም በአንድ ሴት ፍቅር ምክንያት ከአልኮል ሱስ የዳነ ሰው ስለሚናገር ነው። ከጠርሙስ ውስጥ ከመስደም አዳንከኝ ይላል። ይህ ዘመን ብዙዎችን ይነካል፣ ምክንያቱም ጥልቅ ትርጉም አለው። እኔም በሰማሁት ቁጥር አጎቴን አስታውሳለሁ፣ ምክንያቱም እርሱ በጠርሙስ ውስጥ ሰጥሞ ቀርቶ ነበር። በመንፈሳዊነት፣ በሕክምና፣ በቤተሰብ ወይም በጓደኛ ፍቅር ሊያድነው የሚችል ፍቅር አላገኘ ነበር። ከቅርብ ጊዜ ወዲህ ግን የእስር ቤት ውስጥ ያሉና ከእስር ከተፈቱ ሰዎች ጋር በምንሰራበት ድርጅት ውስጥ አንድ ተማሪ ነበረኝ። በአሜሪካ ያለውን የእስር ቤት ስርዓት ብታዩት አብዛኞቹ የታሰሩት በዓለምንም አለቅ የሌላቸው የእዝ ወንጀሎች ናቸው። ሱሳቸው በወንጀል ተፈርጆ በእስር ቤት እንዲታከሙ ይደረጋል። ይህም ሱስን ወይም የአይምሮ ጤንነት ችግርን ወንጀል ማድረግ ነው። ከ20 ዓመት በፊት በእስር ቤት ላሉ ሙስሊሞች ማስተማር ጀመርኩና ታባ ፋውንዴሽን የተባለ ድርጅት አቋቋምኩኝ። በመጀመሪያ ትኩረታችን በእስልምና ትምህርት ላይ ብቻ ነበር። ይህ ለኔ የመከየሪያ መተብተባ ነበር። ወንድም ጀስቲን አብዱሰላም ታሪኩን እንድናገር ሙሉ ፍቃድ ሰጥቶኛል። ጥልቅ መንፈሳዊነት ያለው ሰው ነበር። የበየለሊቱ ለተሐጁድ የሚቆም፣ የአረብኛ ኪታቦችን የሚሐፍዝ፣ በእስር ቤት መስገጃ ውስጥ ኢማም የሚያገለግል ነበር። እስልምናን የተቀበለው እስር ቤት ውስጥ ነው። ነገር ግን ስለ እስልምና ያለው ዕውቀት ቢቀምርም ሱሱን አላከመም ነበር። ከ10 ዓመት እስር በኋላ ወደ ቤቱ ሲመለስ የእጽ መሳሪያዎች ባሉበት አካባቢ እንዲኖር ተደረገ። በፓሮል ላርግ ምክንያት ወንጀሉን ወደ ፈጸመበት አካባቢ መመለስ ነበረበት። ይህም ምንም አይነት አመክንዮ የለውም። ወደዚያው ተመለሰ። በቤቱ ውስጥ ግርግርና ምስቅልቅል ነበር። እስር ቤት ውስጥ ከእጽ የራቀው መሳሪያዎቹ ስለማይገኙና የሚቆጣጠረው የሙስሊም ማህበረሰብ ስለነበር ነው። ወደ ቤቱ ሲመለስ ግን ያ ድጋፍ አልነበረም። ወደ ሱሱ ተመለሰ። ለምን በወቅቱ አልነገርከንም ብዬ ስጠይቀው እናንተን ላላሳዝን ፈርቼ ነው አለኝ። በእያንዳንዱ የህይወትህ ክፍል ውስጥ እኛ ካንተ ጋር ነን፣ እንዲህ አትሰማ አልኩት። ሁኔታው እየተባሰሰ ነበር። 2 አይነት ዕፃዎችን ቀላሰ። ይህም የአይምሮ መረባስ አስከተለበት። በዚያ ሰዓት ራሱን ማጥፋት ፈለገ። በራሱ ላይ ጋዝ አርከፍከፈ፣ ነገር ግን ክብሪቱን መለኮስ አልቻለም። ስለዚህ ፖሊሶች ይግድሉኝ እንደማሰብ ወንጀል ፈጸመ። በጥይት ሲመታ ጋዙ ይነደሳል ብሎ አሰበ። በወንጀል ፕሮሰስ ውስጥ እያለ ተያዘ። አሁን በሱሱ ምክንያት 37 ዓመት እስር ይጠበቀዋል። ይህ ለኔና ለድርጅታችን ትልቅ ትምህርት ሆነልኝ። የእስልምና ትምህርት ስንሰጥ የህይወታቸውን ሌላኛውን ክፍልም እንደ እስልምና ትምህርታቸው አካል እንደምንመለከተው ተረዳነኝ። መጽሐፍት እንድልክለት ሲጠይቀኝ እነዚህን መጽሐፍት ማጥናት ግዴታ እንደሆነ፣ ለምን እንደዚህ እንደሆንክ ወደ ውስጡ ተመልከት አልኩት። በኔ ማበረታቻ ወደ ውስጡ መመልከት ጀመረ። በሚያሳዝነው ሁኔታ እስር ቤቱ በቂ ግብዓት አልሰጠውም። ባለሙያ ለማግኘት 6 ወር በዝርዝር መደበቅ ነበረበት።
በመጨረሻም ያገኘው በስነ ልቡና በመጀመሪያ ዲግሪ ብቻ ያለውን ሰው እንጂ የሱስ ስፔሻሊስት አልነበረም። ከዚያም ሌሎች ባለሙያዎችን ማማከር ጀመርኩ። አንዲት ሙስሊም ባለሙያ ስለ ሕፃናት ጉዳት ጠይቀው አለችኝ። ይህንም ስጠይቀው ታሪኩ እንደ ጎርፍ ፈሰሰልኝ። ከዚህ በፊት ስለዚህ ጉዳይ ተጠይቀሃል እንዳልኩኝ በፍጹም ማንም ጠይቆኝ አላቅም አለኝ። ለእርሱ የላኩለት አንዱ መጽሐፍ የጋቦር ማቴ የሚለው ነበር። በጣም እንደጠቀመው ነገረኝ። ጋቦር ማቴ በቫንኩቨር የሱስ ሕክምና ማዕከል የሚያከናውን ባለሙያ ነው። በዚህ መጽሐፍ ውስጥ ታሪካቸውን የሚያካፍሉ ሙስሊሞችም አሉ። በመቀጠልም የክራፍት ፕሮግራምና ስማርት ሪከቨሪ ፕሮግራምን አወቅኩኝ። ለቤተሰቦችና ለጓደኞች ጉጮችን ለመምራት ሰርቲፊኬት ወሰድኩኝ። ይህ ስለ ሱስ በደንብ እንድማርና በዚያ ውስጥ የሚያልፉ ቤተሰቦችን እንድረዳ ረዳኝ። ስለዚህ ጉዳይ ብዙ ማለት እችላለሁ። Getting your loved ones sober። አንድ ጊዜ በሁለት የሚተጉ ሰዎች በተገኙበት ስብሰባ ላይ አንድ ሰው ስለ ትግሉ በግልጽ ተናገረ። እኔም በተማርኩት መንገድ ምላሽ ሰጠሁት። ክፍል ውስጥ ጸጥታ ሰፈነ። አህመድ አዲሳ የተባለው ወንድም በእስር ቤት ውስጥ የ12 ደረጃዎች 12 steps ቡድኖችን ለብዙ ዓመታት ሲመራ ቆይቷል። እርሱንም እነዚህን 12 ደረጃዎች ከኛ መንፈሳዊ እሴቶች ጋር አጣምረህ ልታብራራልን ትችላለህ አልኩት። እርሱና ጀስቲም አብዱሰላም በመሆን Overcoming Addiction an Islamic Approach to Recovery የሚለውን መጽሐፍ ጻፉ። እኛም አሳተምን። ሁላችሁም እንድታነቡት እመክራለሁ። ይህ ለኔ ትልቅ የመለወጥ ጉዞ ነበር። አሁን ሱስን በርህራሄ እመለከተዋለሁ። በውስጣችሁ ርህራሄ ሲኖር ሰዎች ወዲያውኑ ያስተውሉታል። ልክ እንደ ሕፃናት ማለት ነው። አንድ ሕፃን ወደ እናንተ ሲመጣ በፈገግታ ካያችሁት ሊያናግራችሁ ይፈልጋል። አዋቂዎችም በተመሳሳይ ሁኔታ ተቀባይነትን ይፈልጋሉ። ባለሙያ መሆን አይጠበቅባችሁም። አንተን አልፈርድህም ካንተ ጋር ነኝ ካላችሁ ሰዎች ይከፈቱላችኋል። መስጂዶቻችንም እንደዚህ መሆን አለባቸው። በቤይ ኤሪያ ወደ 80 የሚጠጉ መስጂዶች አሉ። ነገር ግን እንዲህ አይነት ስብሰባ የሚያደርግ አንድ ብቻ ነው። እርሱም በኢማም አቡ ሰዒብ የሚመራው የሳን ፍራንሲስኮ ሙስሊም ኮሚኒቲ ሴንተር ነው። እነርሱ የዚህን ሕክምና አስፈላጊነት ተረድተዋል። ይህ በሁሉም ቦታ ያለ ችግር ነው። ሰዎች ወደ መስጂድ መጥተው ስለ ራሴ ወይም ስለ ልጄ ችግር አለብኝ ይላሉ። መስጂድ ውስጥ ለቁርአን ክፍል፣ ለምግብ እርዳታ ወይም ለዘካ እንደሚመቱት ሁሉ ለሱስ ሕክምናም ሲመቱ በዚህ በኩል ነው ብለን ልንቀበላቸው ይገባል። አንድ ወጣት ማሪዋናን ለመጀመሪያ ጊዜ የተዋወቀው በመስጂድ ውስጥ እንደሆነ ነገረኝ። ሌላ ሰው መስጂድ ውስጥ ሆኖ ሽታ በሌለው መንገድ እንዴት እንደሚጠቀም አሳየው። እዚህ መስጂድ ውስጥ ካውንስሊንግ አድርጌለታለሁ። አንድ አባትም በሰዎች ፊት ስለ ሱሱ እያለቀሰ ነግሮኛል። ሰዎች በጣም ተጨንቀዋል፣ ድጋፍ ይፈልጋሉ። በወላጆቻቸው ከፍተኛ ጫና ምክንያት ወደ ሱስ የሚገቡ ብዙ ተማሪዎች አሉ። ችግሩ መስጂዶቻችን ውስጥ አለ። አንዳንዶች መስጂድ የሚመጣው በእዝ ተጠቅሜ ነው የሚሉ አሉ። ይህንን ተገንዝበን ልንሰራበት ይገባል። ወላጆቹም እንኳ ስለ ጉዳዩ የሚያውቁት ነገር የለም። ስለዚህ አንድ ነገር ማድረግ አለብን። ያ ምን ሊመስል እንደሚችል አላውቅም። ነገር ግን ለዳይሬክተሮች ቦርድ እና ለባላድራዎች ቦርድ ተስፋ አደርጋለሁ እና እዘልያለሁ። ይህንን ጥያቄን በቀጥታ ለካሜራው አቀርባለሁ። ይህ ጥረት ገና ሳይጀምር በቡቃው እንዳይቀጭ ተስፋ አደርጋለሁ። ለጥያቄው ዝም በል አትናገር የሚል ምላሽ የሰጡትን የሰሃቦች አቋም እንዳትይዙ ተስፋ አደርጋለሁ። ምንም እንኳ እነርሱ የሚያቅሙ አቋም የሚረዳም ቢሆን እኛ የምንፈልገው የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ፈለግ እንድትከተሉ ነው። ይህም ነገሩን በደስታ መቀበል ማድመጥና ማከም ነው። ያ እንዴት እንደሚተገበር አላህ ሱብሓነሁ ወተዓላ ያውቃል። ነገር ግን ቦታው በመስጂድ ውስጥ መሆን አለበት። በመላው አሜሪካና በዓለም ዙሪያ ለምትገኙ የመስጂድ ማህበረሰብ ደጋፊዎች ልጋሲያችሁን ለመስጂድ ስትሰዱ ያ የዳይሬክተሮች ቦርድ እና የባላድሪያዎች ቦርድ ለእናንተ እንደ ጀማዓና እንደ ማህበረሰብ ተጠያቂነት አለበት። በመስጂድ ውስጥ በመስጂዱ አግሪያ በተጨማሪ ቦታም ሆነ በመስጂድ ውስጥ በሚመቸው ሁኔታ ይህ ጉዳይ ሲታከም ካልተመለከታችሁ በመስጂድ መሪነትና ባለቤትነት ካልተመቻችሁ ያንን የዳይሬክተሮች ቦርድና የባላድሪያዎች ቦርድ ገንዘብ የት ነው እየዋለ ያለው ብላችሁ ልትጠይቁ መብት አላችሁ። Then you have a right to ask that board of directors and that board of trustees, where is my money going?